እሺ ውድ ቤተሰቦች እንግዲህ እንደምታዩት አንድ ማገር ከምናምን ሁለት ነገር ኧረ ቆይ እስኪ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? በያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ፣ ተረፍረፍ ይበልልኝ። በሰላም ደግሞ ሰርታችሁ ወደ ሀገራችሁ አላህ ለመግባት ያብቃችሁ እላለሁ። ውድ ቤተሰቦቼ ዛሬ እንግዲህ ውሎ የማሳያችሁ አሁን መጀመሪያ እንደምታዩት ሊጥ ጥያለሁ፣ ውሃ አብሲት ጥያለሁ ማለት ነው። እንግዲህ አብሲት እንደምታዩት በጠዋቱ ተነስቼ ቁርስ በላነ አብሲት ጣልኩኝ። እንግዲህ ባለፈው ያያችሁት ታጥቦ የተፈጨው ጤፍ ነው የሚባለው እህል ማለት ነው፣ ወይም የተቀላቀለ ነው። እንግዲህ ዛሬ ቤቴን ፏፏ አድርጌ ጠረግረግ አድርጌ እንግዲህ ኦሪጂናሉን የማሳያችሁ ማለት ነው። ምንም ፌክ ያልሆነ ነገር ነው። ትናንትና እንደዚህ በርበሬ ሳዘጋጅ የወጣው ወጭ ነው ይሄ። ይሄንን አጽድ ያለሁኝ ከዛ እንደምታዩት እዚህ ጋር ጭቃ ቡከተናል ባለፈው። ይሄን ማርጋለሁ ማለት ነው። እንግዲህ የዛሬ ውሎዬ ይሄን ነው የሚሆነው። ተከታተሉኝ ማለት ነው። አሁን በመጀመሪያ ስራዬን እስከምሰራራ ድረስ ለውላውጣ እየመታው እንዲርስ ትንሽዬ ውሃ ከፍከፍ አደርግበታለሁ ማለት ነው። ውሃው እንግዲህ በወዲያ ነው፣ በዋናው በር ነው። እኔ በጀርባ ነው ያለሁት። እንግዲህ የምታዩት ላይ ስቤ ነው ውሃ ማስገባው ማለት ነው። እሺ ውድ ቤተሰቦች እንግዲህ እንደምታዩት እንዲህ እርጨት አደረገውና ይርሳል። ምንድን ነው? ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ተከባራችሁ ዳችሁ ከሚዳዲት ነኝ። እንደምታዩ በአዲስ ቪዲዮ መጥተናል። እነዋህ ማሳመድ እንግዲህ እንደምታዩት ጠራረኩኝ። አሁን ቢቀረኝ መወልወል ነው ማለት ነው። ውድ ቤተሰቦቼ ነገራችን ላይ ቻርጅ እንዲሆኑ ደስ አይለኝም፣ እፈራለሁ እና እንደዚህ ወልወል ላድርግና ቤቴን ያው ወደ ጭቃዬ ነው የምሄደው ማለት ነው። ኧረ በበርበሬው ላይ እንዴት ታራግፍ እንጂ ሀላይ ስቀለው እሱን በርበሬውን እንደምታዩት አብዱረዛቅ እየጠረገ ነው ውጭ። እሱን እንዲያደፈው ፈልገዋል። ይሄኔ ብረት ድስት ውሃ ድንጋው ምን ያደርግልኛል? ወዲያ ጣል እንጂ ሹድ ቤተሰቦች እንግዲህ ወላወልኩ። ቤቴን ምርጥ አድርጌ ነው የወላወልኩት። አሁን ሊጤም እንዳያችሁት ተኩራፍርፏል።
በቃ አሁን ወደ ጭቃ ለወጣ ነው። ጭቃዬን መረግ አድርጌ ቶሎ ከዛ ምሳሌ እሰራለሁ ማለት ነው። አታቡል ቀስ አድርገህ እሱን አገዴውን ልቅም አድርገው። አገዴውን ወደ ጎን እንዲያትጥለው ቆሻሻው ጋር እሰይ ጎበዝ ነው ሲያጸዲያ ብታዩት። እንግዲህ አሁን ወደ ጭቃ ልገባ ነው። ተከታተሉ። እንደዚህ መቀነቴንም ጠበቅ አድርጌ ታጥቄያለሁኝ። አይ እናቴ ጎበዚቱ የማርክሽ ነው እንዴ? በጣም ተራርፈው እሺ ውድ ቤተሰቦቼ እንግዲህ እንደምታዩት እኔና አብዱረዛቅ እኔ ያነመረኩኝ አብዱረዛቅ ይችመረገ ማለት ነው። አይልም አረ ሩጥ ውሃም ዝጋ ቶሎ በል እና ውድ ቤተሰቦቼ ማለት ነው እንዲህ እኔ ጭስ ቤት ሳታሰሩ እንዲያመጡ ከዚህ ድካም እንድትወጡ ማለት ነው። በጣም ያደክማል። በጣም ከምንም በላይ ያደክማል። እስኪ የአብዱረዛቅን አመራረግ እስኪ እውለት እስኪ ከዚች አንስቶ ከታች እንዲህ ያለ አልመረኩ ብሎና አይደለም ይሄን ሰርቻለሁኝ። አዎ አግዞኛ ሁለቱንም እና ጎበዝ ነው እንደምታው ሀዛይ ላይ ሞላ ማለት ይፈልጋል። እና እንዴት አያችሁት? እንዴት ነው እስኪ እናቴ ግን አላሰለስሽም ይለሰልሳል። እና ይሄን ይመስል ዛሬ ቀርታኛለች። እንግዲህ ምጣዴን የምታክልበትን ቶሎ ብዬ ከመረኩኝ ከዛ በኋላ ቀስ ብሎ ይመረጋል ማለት ነው። እና አፈሩ እንደምታዩት አለቀ። ሱቶ ለምጣዴ የጭስ ማውጫ ብዬ ትቼው ነው እና እንደኔ ጭስ ቤት ሳታሰሩ መጣችሁ እንዲያደክሙ ጭስ ቤት አሰርታችሁ አስመርጋችሁ ነው መምጣት ማለት ነው ውድ እህቶች። እና እና እንግዲህ ይሄን ይመስል እሱን አይደለም እሱን ለጭስ ማውጫ ብዬ ነው ኧረ በሄ ለምን አትባርግም? ይሄንን አጨረሰም ወይ? ይሄንን ያጎረጎድከውን ይሄ ጎርጎድ ያለችውን ይሄንን ሙላ ለውሰህ አሽተህ ነው እንጂ ዝም ብሎ እንደሱ ነው እንዴ? አይ አሁን ጎበዝ ነው እያልኩኝ እንዲህ ተንተላደ እና በጣም እጃችን እንግዲህ እንደምታዩት በቃ አይሆንም በቃ ቆይ እንዴ እንደገና ምንድን ነው ስሙ እሾህ ተውት። እሾህ ነገር ሀጪዱ ያለው እጄ ሙሉውን እሾህ እኔ ማዚህ አይ የሚለየው ነገር እስኪ ፊትህ እና የሚለየው ነገር ወገኝ ይሄ ጨፋጨፍ ነው ያለ ይሄንን ሙላ ለስለስ አድርገህ ነው አንድ ቦታ አይደለም። እስኪ እንዴት ነው አመራረግ? ከማሳው ሸኮሌት አጭቃ ነው የሚሰራው። ቀመስ አድርገው ኢነላህ ማስተቢልን ቀስ ብሎ ይመጣልኛል። እና እንዴት አያችሁት? እስኪ አስተያየት አራብዱ ስርዓት ያዝ እንጂ ተበላሽ። እንዴት ነው አስተያየት ስጡ። 0-0 ነው የምሰጠው። ኧረ አይሰጡም 0-0 ገና ይችን ጨርሼ ደግሞ ቀርጥላችኋለሁኝ። ሀያ ጭቃው ቢጨርስልኝ እሺ ውድ ቤተሰቦቼ እንግዲህ እንደምታዩት እዚህ ደርሰናል። እኔና አብዱረዛቅ እንግዲህ ለዛሬ ጭቃችን ስላለቀ እንዲህ አድርገን
እዚህ አድርሰነዋል። እንግዲህ ለማንኛውም ደግሞ በሌላ ቀን ዝም ባሏት በኋላ ይሰራሉ። አስር በኋላ ምን አለ ጭቃ የለማ ጭቃ ቢኖር ና ገና ተቦክቶ ነው ደግሞ እንዲሁ 3 ቀን አድሮ ይበካላችኋለሁ። እና እንዴት ነው እንግዲህ እስኪ አበረታቱኝ። ተው አሁን ለዚህ እንዲሁ መበረታታት እንዴት ያንሰዋል? ከ3 ቀን በኋላ ከሆነ ነገ ወይ ዛሬ ከሆነ በብዙ አድርገን ነው የምናመጣው። እዛ ጀምሮ እስከዚህ እናደርጋለን ቲም እናደርጋለን እና ይሄን ይመስላል። መጀመሪያችን ደግሞ እንሰራው እሺ የካዱ ማረጋየቱ እንግዲህ ሰሞኑን ጭቃ ለጭቃ ነው ኑሮዬ እላችኋለሁ። ጭቃ ለጭቃ ነው ኑሮዬ። ጭስ ቤቴን ሳልሰራ መጥቼ ይኸውላችሁ ጭቃ እያቦካሁ እገኛለሁ አለ። እንግዲህ ይሄንም ጠርጎ አጅር ያላነሳውም ዝም ብሎ ነው። እዚህ ከወዲያ ውጭ የሀገር ጭቃ አይደለ የጨረሰው። ላኢላሀ ኢለላህ እዚህ ደረኩት ነው ይሰራው ዲና እየሰራህ ነበር አይደል? ጎበዝ። እስኪ እውት እንዴት አድርጎ ጠርጎ ነበር። ሳይጨርሰው በመቅረቱ ነው እንጂ ጨርሰው። ኧረ ጨርስ። ሀያ እንግዲህ አስudi ቤተሰቦቻችን እንግዲያስ ሰላም እንገናኝ በቀጣይ። አሁን እኔ እናቴ ልንደርቅ አይደል? ቻው። ምሳል ሰራ ነው ምሳ አፈልጉም እንደ ምሳል ዘሉ ነው እኔ ዘላለሁ። ኧረ ተው ወላሂ እንዴት በህም ዘሉ ኧረ ውረድ። ሀያ ሰላም እንገናኝ። እንዴት ብለህ ነው መዘራሽ? አይቼው ካልከፈሽ ኧረ ክፍትና ኧረ በዛ አይቼሽኛል። እንዴት መዘለው ምንድን ነው የምዘለው? ምሳውን ነው 2 3 ካረገለሽ ሰላም